ዛሬ አብዛኛው ሲሰራጩ የነበሩትን ስላያችኋቸው እንድታውቋቸው ያህል የተወሰነ የጠፋንባቸው ምክንያቶች የተወሰነ ጋይድ እናደርጋችሁ እና ምን መሆን አለበት የሚል የምናነሳቸው ነጥቦች አሉ። የተወሰኑ በከፊል የሆኑትን ቀጣይ ምንድን ነው የምናደርገው፣ ምንድን ነው የሚሆነው፣ ምንድን ነው የተፈጸመው የሚሉትን እንሄድበታለን። የተወሰነ እኛ እንነግራችሁና አብዛኞቻችሁ እንደተጨናነቃችሁ ስለደረሰን መረጃው መምህራኖች ከስር እንዳላችሁ አውቃለሁኝ፣ አስገባችኋለሁኝ። ቀጣይ እናስገባችኋለን ማለት ነው። ያው እንደምታውቁት እስልምና ላይ ነው እኛ የምንሰራው። ሞር ፎከስ አድርገን ከእስልምናው የሚነሱ ትችቶችን የመመለስ እንዲሁም ደግሞ የተሳሳቱ ግንዛቤዎች እስልምናው ስለ ክርስትናው ያለውን የመመለስ እዛ ላይ ነው ፎከስ ያደረግነው። ስለዚህ ፖለሚስቲክ ስለምንሰራ አንዳንዴ እኛ ላይ የሚነሱትን እናንተ ጋርም አሉ እንደዚህ አይነት ስህተቶች አሉ ብሎ ነፍሶ አውጥቶ የማሳየት ስራ እንሰራለን ማለት ነው እና እነኚህ ስራዎች ላይ ኦልሞስት ቆይተናል። አይ ቲንክ ቢላም እንደዛ ይመስለኛል። እኔ አንድ አመት አመጣጤንም ታውቁታላችሁ። ኦርቶዶክሳውያን በሙሉ ጠንቋይ ናቸው የሚል ዘመቻ በተከፈተበት እንደዚህ አይነት ንግግር በሚዲያ ደረጃ ይነገራል ከሚል ጋር በተያያዘ ነው። ስልጤ ዞን ላይ በተካሄደው ኦርቶዶክስን የማጽዳት ስራ ፖለቲክሱ ጥሩ አልነበረም እና ሃይማኖትን ተገና አድርጎ እንደዚህ አይነት ስራ ሲሰራ ከዛ ጋር በተያያዘ ነው የመጣሁት። ኦልሞስት 1 አመት ከ3 ወር ምናምን አካባቢ ይሆነኛል። ጲላዶስም እንደዛ አካባቢ ይመስለኛል። ከኔ ኋላ ትንሽ እኔ ሳልቀድመው አልቀርም። በእርግጥ እሱ እስልምናው ላይ ትንሽ ቆያት ብሏል። በእውቀትም እሱ ትንሽ ሄድ ያለ ነው። ቀደሜው የመጣሁት ግን እኔ ይመስለኛል እና ከተሳሳትኩ ያርመኛል። ኦኬ። እና እንደዛ ነበረ። በዛ ውስጥ ቆይተናል። ጥሩም የሚባሉ ብዙ ነገር እያንዳንዱ ከተማ አትሊስት 10 መንገድ ላይ ወጥቶ ክርስትናን የሚያጥላላ አምላክ እንዲህ ነው፣ ክርስቶስ እንዲህ ነው እያለ በየፌርማታው ላይ የሚሰሩ መድበዋል። ለአዲስ አበባ ብቻ ከ1,000 በላይ ለአዲስ አበባ ብቻ ተመድቧል። ቲክቶክ ላይ የሚሰራ ምናምን ሳይሆን በየፌርማታው ታክሲ በምንጠብቁ ቦታ ላይ የሚሰሩ ማለት ነው። ጀስት ዝም ብለው ዳዋ የሚሰጡ ሳይሆኑ ፖለሚስቲክ በሆነ ሁኔታ ክርስትናን አታክ የሚያደርጉን አምላክህ እንደዚህ ነው እንዴት ታመልከዋለህ? ክርስቶስ እንዲህ ነው የሚሉ ማለት ነው። ይህም ማብቃት ችለዋል። ይሄ ቁጭቱም ስላለብን አብዛኞች እናንተ ውስጥም የስሜት ስላለ እሱን ዘንድ የተነሳ ነው። ሙስሊሞችን እንወዳቸዋለን። እስልምና ግን የተሳሳተ አስተምሮ ነው። ቦልድሊ የምንናገረው ደጋግመን ሙሐመድን እንወደዋለን። ሙሐመድ ዞት የመጣው ትምህርት ግን አጋንንታዊ ነው። ሙስሊሞችን እንወዳቸዋለን። የሚከተሉት አስተምሮ ግን ሴጣናዊ ነው። ይሄ እምነታችን ነው። ምንም ልናደርግ ምንም ልንረዳቸው አንችልም። ምክንያቱም መጽሐፍ ቅዱስ ሲናገር ክርስቶስ በስጋ እንደመጣ የማይታመን መንፈስ አጋንንታዊ ነው። በቃ በስጋ እንደመጣ እንደሞተ እንደተሰቀለ አያምንም። ጴጥሮስ ተው አይሁንብህ አትሰቀል ባለው ሰዓት ክርስቶስ ምንድን ነው ያለው? ወግድ አንተ ሴጣን ብሎታል። ሰው ክርስቶስ አልተሰቀለም የሚል አጋንንታዊ አስተምሮ ዞ የመጣ ነው። ይሄ እምነታችን ነው። ስለዚህ ክርስቲያኖች እንደዚህ ብለዋልና የተረገሙ ናቸው ይለናል ስማችንን ጠርቶ። እኛ ደግሞ ክርስቶስ የታመነ አምላክ ነው፣ ያ የታመነ አምላክ ደግሞ ለእኛ ቤዛ ሆኗል። ይሄ እምነታችን ነው። በኋላ የመጣው ግን ሰድቦናል የሚል አቋም አለን። ይሄን አቋማችንን አሁንም እንናገረዋለን። ትናንት የምናገረዋለው፣ ነገ የምናገረዋለው፣ ተነገ ወዲያ የምናገረዋለው፣ እደግመዋለው። መድገም አይደለም እሰልሰዋለው፣ ፎርፈዋለው እስክሞት ድረስ። ይሄ እምነቴ ነው። የእፎይ እምነት ይሄ ነው። ሜቢ ትገሉኝ ይሆናል እንጂ ምንም ሌላ ነገር የምታመጡት ነገር እንደሌለ ስለማቅ ማለት ነው። ብዙ እፎዮችን ደግሞ ከእፎዮች በተሻሉ ይወጣሉ። ብዙ ጲላዶሶች ይወጣሉ። ከጲላዶስ የተሻሉ ግን ማውጣት እንችላለን፣ ይወጣሉ። ይሄ እምነታችን ነው። የምንሸማቀቅበት ስላልሆነ ማለት ነው።
ስለዚህ ያለው ሁኔታ ምንድን ነው? እሱ ተደጋጋሚ ዛቾች ይደርሱን ነበረ። ተደጋጋሚ ማስፈራሪዎች አቁሙ ይካሄዱብን ነበረ። የድርድር እንትኖች ነበሩ እና የእነሱ ጥንካሬ ብቻ ሳይሆን የእኛ ድክመት ነበረ። እንደ ተቋም ምንም አልነበረም ማለት ይቻላል። እስልምናን ፎከስ አድርጎ የሚሰራ ተቋም ስላልነበረን ያንን ቴኬር ሊያደርገን አልቻለም ማለት ነው። ተቋም ቢኖር ኖሮ ማንም አይፈነጭብንም ነበረ፣ ማንም አይደነፋብንም። ምክንያቱም ቁርአናቸውን ነው የሚጥሉት። እፎይ ተሳድቧል ካሉ ቁርአናቸው መጣል አለባቸው። ምክንያቱም የምታመልኩት አምላክ ኢየሱስ እንደዚህ ይበላ የሚጠጣ ሽንት ቤት የሚገባ እንደዚህ የሚሆን እንዲህ የሚሆን ብሎ የሚሳለቅብን ስለሆነ የምታመልኩት አምላክ እንዲህ የተረገማችሁ ናችሁ ብሎ የሚለን ስለሆነ ኢትዮጵያ ያላችሁ ማርያም ቤተክርስቲያን ያለቻችሁ ከፍጥረት ሁሉ መጥፎ ናችሁ የሚለን ስለሆነ እኛ ቪክቲም ነን፣ በመሰረቱ ተበድለናል። ስለዚህ መጽሐፍቶቻቸው አብረውን ይከሰሳሉ ማለት ነው። እነሱ እኛን ከከሰሱን መጽሐፍቶቻቸውን እንከሳለን። ማርያም ቤተክርስቲያን ያለቻችሁ ከፍጥረት ሁሉ መጥፎ ናችሁ ሲለን ከሴጣንም በላይ መጥፎ ናችሁ እያለን ስለሆነ ማለት ነው። ስለዚህ በክሱ እንደማዋጣቸው ስለገባቸው ያላቸው አማራጭ ምንድን ነው? የኃይል እርምጃ ወደ መውሰድ ነው የገቡት። የኃይል እርምጃ ለመውሰድ ተሞከረ። ትናንት አይ ቲንክ ትናንትና ወዲያ የተወሰነ ሙከራ ተደረገብን። እሱን በቀላሉ ማለፍ ቻልነው። ዛሬ ደግሞ ወጣቶች የተሰባስበው መጡ ቤታችን ማለት ነው። ስለዚህ ነገሮች አላማሩንም። ቤት ወደ ማንኳኳት ገቡ። ስናይ ልጆች ናቸው። የተላከው ሕፃን ልጅ ነው። ስለዚህ በመሰረቱ ደስ ማይሉ ነገሮች ነበሩ። ስለዚህ የነበርንበትን ከተማ መልቀቅ ስለነበረብን ተሰባስበው አየናቸው። የሆነ ሜዳ ነበረ፣ እዛ ላይ ተሰባስበዋል። ዙሪያውን ከበውናል። አታክ ሊያደርጉን ነው የመጡት። ስለዚህ የህይወት ጉዳይ ነው። ራሳችንን መታደግ ነበረብን እና ራሳችንን የምናወጣበትን ነገሮች ወደ ማመቻቸት ገባን ማለት ነው። ልክ ከቤት እንደወጣን ድንጋይ ናዳ ወደዛ ለመግባት ሞከሩ። በእርግጥ በቂ ኃይል ነበረን፣ እኛም በቂ ኃይል አዘጋጅተን ነበረ። ሁኔታውን እንደሚከታተሉ ነበሩን። ግን ብቻ እንዴት እንደሆነ ባናቀውም ነገሮቹ በቀላሉ እንዲያልቁ ስለተፈለገ ካውንተር ማድረግ እንችላለን። ሰላምን የፈለግነው እኛ። አካላዊ ጉዳት ቢያደርሱብን እኛም አካላዊ ጉዳት ማድረስ ቀላል ነበር ለእኛ። ምላሽ መስጠት በጊዜው በጣም ቀላል ነው። ምክንያቱም ልጆች ስለሆኑ በቦታው የነበሩት ከላይ ምን እየጠበቁን እንደሆነ መልእክት እያስተላለፉ ስለሆነ እየተደዋወሉ ምናምን ስለነበረ ስናያቸው ለእርምጃ የሚያመቹ አይደሉም። ስለዚህ ሰላምን ከመፈለግ አንጻር ምንም ከነሱ ጋር ሰጣ ገባ ውስጥ መግባትም አልፈለግንም። ያለው አማራጭ አልፎ መሄድ ነው፣ ጥሶ መሄድን ነው የመረጥ ነው። ስለዚህ በእንደዚህ አይነት ሁኔታ እነሱን ለማለፍ ሞክረናል። እዛ ያሉት እንግዲህ የህግ አካላቶችም እንዲከታተሏቸው እናደርጋለን። እነሱም በቅርበት እየጠየቁን ነው ያለውን ሁኔታ። ምክንያቱም ቪክቲም ነን፣ ተጎድተናል። ስንረጋጋ በህግ የምንጠይቅበትን እነሱም ብለውናል። በህግ ጠይቁ፣ ከጎናችሁ ነን ብለውናል። በህግ የምንጠይቅበትን መንገዶች እናመቻቻለን። አሁን የመረጋጋት ጉዳይ ላይ ቅድሚያ ያንን ለማድረግ ስለሞከርን ራሳችንን ወደ ማዳን ገባን ማለት ነው። ስለዚህ ያለው ሁኔታ ይሄ ነው። ከዛ በኋላ ያው እንደምታዩት ነው ዘመቻውን እኛ ላይ እየተደረገ ያለው ዘመቻ። ደስ የሚለው ዜና ምንድን ነው? እሱ እፎይ ከሀገር ሊወጣ ነው፣ ኤርፖርት ጠብቁት፣ ሞያሌ ጠብቁት የምትሉ አንድ ደስ የሚል ዜና ልንገራችሁ። አሁን እፎይ ያለው ኢትዮጵያ ውስጥ ነው፣ ከኢትዮጵያ ይወጣል። ደስ የሚለው ዜና እና ሳውዲ አይደለንም ያለ ነው፣ ኢትዮጵያ ነው ያለ ነው፣ ሳውዲ አይደለንም ያለ ነው። ስለዚህ እፎይ በጅጅጋ ጠብቁት፣ በሞያሌ ጠብቁት፣ በምናምን ምንም ይመጣ ነገር የለም። ምንም ይመጣ ነገር የለም። እንደዚህ የሚሏችሁን ምንም እንትን አትበሉ። የትም አንወጣም፣ የትም አንሄድም። ይሄንን በመቶ እጥፍ አብዝተ ነው እስልምና ላይ እንዲሰራ ነው ማለት ነው። በመቶ እጥፍ አድርገን ኢትዮጵያ ውስጥ እስልምና ላይ እንዲሰራ እናደርጋለን። እሱ ብቻ አይደለም፣ እናንተ ከጎናችን ትቆማላችሁ። እስልምና ላይ እንዲሰራ ተቋማት እንገነባለን።
አሁን ፕሮቴስታንት ላይ እንዲሰራ ነው ተቋማቶች ያሉት። አሁን ግን ደስ በሚል ሁኔታ እስልምና ላይ የሚሰሩ መምህራኖችን እናመጣለን። እስልምና ላይ የሚሰሩ ዩኒቨርሲቲዎችን እንከፍታለን። አትሊስት በአንድ ዩኒቨርሲቲ እንጀምራለን። እስልምና ላይ የሚሰራ እያንዳንዱ መጽሐፍቶቻቸውን ለመረጃ ተይዘዋል። በህግ በኩል ያለውንም አይደለም ይህንን ጉዳት ለማድረስ የሚሞክሩት ሀባሾችን የሚወክል አይደለም። ጽንፈኛ የሆኑ የዋቢያ ክንፍ የሚባሉት እነሱ ናቸው ጉዳት ለማድረስ እየሞከሩብን ያሉት። አብዛኞቹ ሀባሾች ሰላማዊ ናቸው። ከብዙዎቹ ተገናኝቻለሁ፣ ከብዙዎቹ ጋር አውርቻለሁ። ፌስ ቱ ፌስ ተገናኝተን የተጫወትንባቸው፣ እንደውም እነሱ ለእኛም አይመለሱም ጠብቅ እስኪሉኝ ድረስ ማለት ነው። ግን አሁን ደስ በሚል ሁኔታ ከግለሰብ ደረጃ አልፎ ወደ ተቋም እንዲገባ እናደርጋለን። ፑሽ አድርጉ። እናንተም በየአካባቢያችሁ ዩኒቨርሲቲዎች ይገነባሉ። አትሊስት በአንድ ዩኒቨርሲቲ እንዲጀመር የበኩላችንን እናደርጋለን። እስልምና ላይ እንዲሰራ ማለት ነው። ይሄ ብቻ ሳይሆን ሜቢ ነገም ሊሆን ይችላል፣ ተነገ ወዲያም ሊሆን ይችላል። ታዩዋቸዋላችሁ። መምህራን እስልምና ላይ መስራት ይጀምራሉ። ተነገ ወዲያ ጀምሮ እስልምና ላይ ይሰራሉ። ይሄንን የኛ የእፎይና የጲላዶስ ብቻ ሳይሆን እዚህ ላይ ያገባናል ያሉ አካላት ብዙዎች በምን መልኩ መቀናጀት አለብን፣ በምን መልኩ መስራት አለብን። እነሱ ለዘመናት መጽሐፍቶች ይጽፈውብናል። መጽሐፍቶችን እየሰበሰብን ነው፣ ክርስትና ላይ የጻፏቸውን። እንደገናም ደግሞ ቁርአናቸውና ሐዲሳቸው የተረገማችሁ ከፍጥረታት ሁሉ መጥፎ ሲለን ከዚህ በላይ ስድብ ስለሌለ ከዚህ በላይ ስድብ የለምና፣ ስለዚህ እነሱንም እንትን ብለናል። በገፉን ቁጥር ከፍ እንላለን። ልክ እንደ ንስር በገፉን እና ወጀቡ በበዛ ቁጥር ከፍ እያልን ነው የምንሄደው። እግዚአብሔር ይስጣቸው፣ ገፍተውናል። ነገር ግን አስቀድመው የሰሩብን አስቀድመው ይህንን ንጽጽር የጀመሩት እነሱ ስለሆኑ አሁን ግን እንደኔና እንደ ጲላዶስ ዝም ብሎ ተራ ሰው ሳይሆን መጥቶ የሚሰራው በተቋም ደረጃ ትልልቅ መምህራኖች ገብተውበት በኃይል እንዲሰራ እኛም የበኩላችንን አስተዋጽኦ ልናደርግ ቃል ወደ መግባባት እየደረስን ነው። ኃይሎች ያስፈልጉናል እና ሁሉም በየሞያው በዚህ ዙሪያ ላይ ያለ አንገታችንን የምንደፋበት ጊዜ አብቅቷል። የምንሰደብበትና የምንተችበት ጊዜ አብቅቷል። ምላሽ መስጠት ብቻ ሳይሆን እነሱ አታክ በሚያደርጉት መጠን እኛም አታክ ማድረግ እንደምንችል የምናሳይበት ይሆናል። ሰዎቹን እንወዳቸዋለን። አስተምህሮቱ ስህተት ነው። ከዚህ አንጻር ነው ጲላዶስ የተወሰነ የሚላችሁ ይኖራል። ከዛ መምህሮችንም እናስገባለን። በዚሁም የምናመሰግናቸው መምህሮች አሉ፣ አብረውን እየተከታተሉ ያሉ ቲክቶኩም ላይ ያሉ። እነሱንም ከሜቢ ፍላጎት ካላቸው መግባት እናስገባቸዋለን። ትልልቅ ደረጃ ትልልቅ ተቋም መሪ የሆኑ አብረውን አሉ እና አትጨናነቁ። ብዙም ጲላዶስ የሚላችኋለን። አመሰግናለሁ ብራዘር፣ እንዴት አላችሁ? ሰላም ብያለሁ። እግዚአብሔር ይመስገን ሁላችሁንም። አሁን የምናመሰግነው እስካሁን ድረስ በብዙ ነገር ስትደግፉ ለነበራችሁ ሰዎች፣ በውስጥም በተደጋጋሚ በመደወል ሌሎች ነገሮችን በማመቻቸት ታገዙ ለነበራችሁ ሰዎች በጣም እግዚአብሔር ያክብርልን። በጣም ትልቅ ድጋፍ ነው ያደረጋችሁልን። አለን ማለቱ በራሱ ትልቅ ነገር ነበረ። እግዚአብሔር ያክብርልን። እንደተሰራው ከሆነ እንደታሰበው ከሆነ እኛ እዚህ ቦታ መኖር የለብንም ነበር። እዚህ ላይ መኖር የለበትም ነበረ። ቀድመው አስበው አለመው አቅደው ነው እየሰሩ የነበረው። እግዚአብሔር ነው የጠበቀን። በእርግጥ እርምጃዎችን መውሰድ ይቻል ነበር፣ ነገር ግን ነገሮችን ያባብሳሉ። ስለዚህ ኢዚ ዌይ መከተል መርጠን ነው የወጣ ነው እንጂ ማንኛውም ሰው ዝም ብሎ በቀላሉ እንደው አታክ የሚያደርግበትም ነገር አልነበረም። ነገር ግን ነገርየውን ኤስካሌት ላለማድረግ መኪና ረግጠን ወጥተናል ማለት ነው አካባቢው ላይ። ለጊዜው ሰላም ነን። በጣም በብዙ ሰዓት እየደወላችሁ በውስጥ ስጠይቁ ለነበራችሁ ሰዎች እግዚአብሔር ይመስገን አሁን ደህና ነን፣ ሴፍ ነን። ነገር ግን ምናልባት የምታዳምጡ ሙስሊሞች ካላችሁ ሰውን በማሳደድ የሚሆን ምንም አይነት እምነት አይኖርም። ሰውን በማሳደድ ምንም አታመጡም። እውነት ካላችሁ መስበክ፣ እውነት ካላችሁ ከማሸማቀቅ ወጥቶ በውይይት በማመን ሰው በነፃነት ሀሳቡ እንዲገልጽ ማድረግ ነው፣ ሁሉም ሰው ማለት ነው። ምናልባት እስካሁን ድረስ ለመመልከት እየሞከርኩ ነበረ፣ ፌስቡክ ላይም እንዲሁ ቲክቶክ ላይ
ከኛ ልጆች ብዙ እየጠበቁ ነበረ። ነገር ግን እነሱ በሚሰሩ ልክ እየተሰራ አይደለም። ብዙዎች እየሰራችሁ አይደለም። ይህን እንጠብቃለን። አንዴ ተጀምሯል። ኦልሬዲ የህይወት ጉዳይ ስለሆነ ማለት ነው። እኔ ከዚህ በፊት ምናልባት አይታችሁኝም ላታውቁ ትችላላችሁ። ቲክቶክ ላይ ብዙም አይደለሁም፣ ያን ያክልም ፈልገን አናውቅም። ቲክቶክ ወይም አይ ቲንክ 15 ቀን የለም ማለት ነው። የሚፈልጉት እንድንሰራ ነው እንጂ እንዳንሰራ አይደለም ማለት ነው። ይህንን እንደውም ልናመሰግናቸው እንፈልጋለን ማለት ነው። መስራት ሳንፈልግ ስንቀር እንደውም ምናልባት እስልምናው በጣም ዝገት ስለሆነ ብዙ ትብብርም ስለሚጠይቅ ያ ነገር ስለሌለ እኛ ልንተው ስናስብ ይጠይቁናል ማለት ነው። በቃ ተመለሱ ነው፣ አርጉት ነው። ይሄ ደግሞ ምናልባት ምክንያት ይኖረዋል ብዬ አምናለሁ። ሰዎች ብዙ ፎዎች እንዲመጡ ያደርጋል ብዬ አምናለሁ እና በሰፊው እንድንሰራም ያደርገናል። ነገር ግን ጥቃት ለማድረግ የምትሞክሩ ሰዎች አሁንም ቢሆን የዛሬውንም አልፈናል፣ ትላንትናም እንደዛው አካባቢ ላይ የነበሩ ሁኔታዎች አመቺ ስላልሆኑ ነው። ወይም ደግሞ ጥቃት ምናልባት የሆነ ነገር ቢፈጠር አደጋ ሊደርስባቸው የሚችላሉ ልጆች ኦርቶዶክሳውያንም ኢቭን አልነበሩም፣ ልጆች ስለነበሩ ነው። ምናልባት ጎረምሶች ሊሆኑ ይችላሉ። አካባቢ አደጋ እንዳይፈጠር አስበን የወጣ ነው። ይህ ክርስቲያን በመሆናችን ነው እንጂ እንደናንተ ቢሆን ብዙ ነገር ሊፈጠር ይችል ነበር። አትሞክሩት፣ ይህን ነገር አትሞክሩት፣ ምንም ስለማታመጡ ማለት ነው። በእኛ ይብሳል እንጂ በእናንተ አይደለም። ቴክ ኬር። ምክንያቱም የእፎይን አድራሻ የእፎይን ፎቶ ያዘን ብላችሁ ብዙ ነገር ልትተማመኑ እንደማይገባ ልንገራችሁ። ምክንያቱም እያንዳንዳችሁን ማለት ነው ምናልባት ውጭ ነኝ ብሎ የሚደበቀው ሁሉ ውስታዛችሁ ሳይቀር እንዳለ ኢትዮጵያ ውስጥ ያላችሁ ሁላችሁም አለን ማለት ነው። ማንም ላይ ጉዳት አድርሳችሁ የትም አትደብቋት። ማንም ላይ ጉዳት አድርሳችሁ ማለት ነው። አስቡበት። በህግም ከመጣችሁ ልክ እንደዛው ማለት ነው። ሬዲ ምንም የሚያሳስብ ነገር የለም ምንም ማለት ነው። ኦርቶዶክሳውያን አታስቡ። ማገዝ የምትችሉ ሰዎች ካላችሁ አናግሩን። በውስጥ መተጋገዝ ይኖርብናል። በቪዲዮ መስራት የምችሉ ሰዎች ኦርቶዶክሳውያን ብዙ ነን። የሰው ኃይል እጥረት ያለብን አይመስለኝም። የእውቀትም እንደዛው ቪዲዮ መስራት ትችላላችሁ፣ ፖስቶች መስራት ትችላላችሁ፣ ቫይራል ማውጣት እንችላለን። ልክ እንዳመጡት እኛም መገልበጥ እንችላለን። አቅም እንዳለን እንዲያው ማየት እፈልጋለሁ ፐርሰናሊ ማለት ነው፣ ከእናንተም ማለት ነው። የአንድ ሰው የሁለት ሰው ጉዳዩ ስላልሆነ ማለት ነው። ኦርቶዶክሳውያን አለን፣ አልሞትንም። ክርስቶስን ሲያጣጥሉ፣ ቤተክርስቲያንን ሲያቆሽሹ፣ ጭቃ ሲቀቡ ዝም ብሎ የማይመለከት ትውልድ እንዳለ ሊያውቁ ይገባል በደንብ ማለት ነው። ስለዚህ ይህን በደንብ እንደምንሰራ አውቁ። በደንብ ምስጋና ቀደምም እፎይ ለመናገር ሞክሮ ነበር። ሁሉም ሙስሊሞች አይደሉም። ጽንፈኛው የሆነው እስልምና ነው። ምናልባት ለማመስገን ሞክሯል። ለአሁንም እናመስግን። ሁሉም እንዳልሆኑ ተረዱልኝ። ምንም እንደማታመጡ ግን መናገር እፈልጋለሁ። አሁንም ቢሆን እገዛ ብዙ ያስፈልገናል። ድምፅ ሁኑ። ምናልባት ተከታታይ ቀናት ዛሬም ነገም እንደዚሁ መዘናጋት አያስፈልግም። ቪዲዮዎች በመስራት ተጽዕኖን በመፍጠር እንደዛው ለማገዝ ሞክሩ፣ ስለምታስፈልጉን ማለት ነው። አሁን የግለሰብ ጉዳይም ስላልሆነ ራሳችንን መከላከል የምንችልባቸው ነገሮች ይኖራሉ። ነገር ግን አገልግሎቱን ሰፋ ለማድረግ ይህንን ምክንያት አድርጎ በደንብ ከፍ ለማድረግ ያስፈልገናል። ድምፃችሁ ድምፁ ነው። ትልልቅም ሰዎች ካላችሁ ቲክቶከሮችም አላችሁ፣ ከታች ብዙ ሰው ይታየኛል። ድምፅ በመሆን ተባበሩ። መምህራንም እንደዛው ማለት ነው። ብዙ መምህራንም እንዲተባበሩን ጠይቀናል። በግልጽ በውስጥ የደወሉልን አሉ። በጣም የምናመሰግነው እጅግ በጣም የኛ ኦርቶዶክሳውያንም እንዲሁም ከፕሮቴስታንትም ብዙ የደወሉልን አሉ እና በጣም ነው የምናመሰግነው ታግዙን የሞከራችሁ በሙሉ። ነገር ግን በቪዲዮ ልትሰሩልን ይገባል። ድምፅ ልትሆኑን ይገባል። ተከታታይ ልትሰሩልን ይገባል። ገና ከመጀመሪያው ትሬቱ ከመምጣቱ በፊት ከአንድ ቀን በፊት ፌስቡክ ላይ በመልቀቅ የተባበረች እህታችን አለች። ከዛ በኋላም ቀሲስም እንደዛው ብዙ የፖሰቱልን አሉ። በጣም እናመሰግናለን። በጣም ማለት ነው። እኛ እንደውም ምንም እንደ ቀልድ አድርገነው ነበር ያሰብነው። በጣም ኬርለስ መሆናችንን ነው ያየሁት። በጣም ኬርለስ ማለት ነው። ካሁን በኋላ እንደዛ ነገር እንደማይፈጠር ልነግራችሁ እፈልጋለሁ። ፌስቡክ ላይ በጣም ለተባበራችሁ ሰዎች፣ ቲክቶክ ላይም በጣም ለለቀቃችሁ ሰዎች ማመስገን እፈልጋለሁ። አይ ቲንክ በቂ ነው። ዋናው ሰላም መሆናችንን ማወቃችሁ ነው። ከነበርንበት ቦታ ብዙ ለቀናል። ያንሱ ነው ዋናው። ከዚህ በኋላ እሱን ልታውቁት ይገባል። ማንሰራ የነበርን ሰዎች እንሰራለን። ብዙ ተማሪዎችን እንደምናፈራም ደግሞ እርግጠኛ ነኝ፣ አምናለሁ። አይ ቲንክ ይሄ በቂ ይመስለኛል። ለዛሬው ተከታታይ የምንገባ ይመስለኛል። ተከታታይ ቀን ኦልሬዲ መንፈሳዊ ውጊያ በሉት። ይሄ አይ ቲንክ ዓለማዊም አይደለም የተጀመረ ይመስለኛል። ኦርቶዶክሳውያን ለእምነታችሁ ቁሙ።
በቪዲዮም በምንም ተጋገዙ። አንድ ስንሆን ጠንካራ መሆንም እንችላለን። ፓወርም ይኖረናል። አንድነት ያስፈልገናል። የማይሆን ክርክሮች እርስ በራስ በመከራከር መምህራን ከመምህራን ተከፋፍለን የማይሆን ነገሮች ከምንሰራ ፍሬ ያለው ነገር ላይ ብንሳተፍ መልካም ይመስለኛል። ፕራዮሪታይዝ ማድረግ ያለብን ነገር ፕራዮሪታይዝ እናደርግ። ማስቀደም ያለብን ነገር ብናስቀድም መልካም ስለሆነ ማለት ነው። ያጠፉን የሚሞክሩ ብዙዎች አሉ። እርስ በራስ ለመጠፋፋት ባንሞክር፣ እርስ በራስ ለመጨቃጨቅ ባንሞክር፣ አንዱ ጥላቻ እንትን እያለ ባይሞክር መልካም ይመስለኛል እና ካለብን አደጋ አንጻር እየገባንባቸው ያሉ ላይቦች መቀናጣት ይመስለኛል። በዛም ብዙ ማለት ነው። እስልምና ላይ መሰራት አለበት። 2-3 ሰው አይደለም፣ ብዙ እህቶች አሉ፣ በጣም ያግዛሉ። ከወንድሞች ግን በጣም እንጠብቃለን። ከብዙ ወንድሞች እንዳሉ ስለምናውቅ ማለት ነው። አቅምም እንዳላቸው እናውቃለን። እንዲያግዙን እንፈልጋለን። ደግሞ እገዛቸውም ደግሞ ያስፈልገናል፣ የእውነትም ማለት ነው። በዚህም እንደሚተባበሩን ደግሞ እርግጠኛ ነኝ። እንግዲህ ወደፊት ጋይስ ፎይ ይቀጥልና አይ ቲንክ ይበቃናል። ሰላም መሆናችን ካወቃችሁ ብዙ ወሬ በሰፊ እንመጣለን። እግዚአብሔር ያክብርልን ጋይስ። እሺ ጲላዶስ በጣም እናመሰግናለን። ያ ዋናው ነገር ምንድን ነው? እሱ እኛ ሰላም መሆናችንን ማወቃችሁ አንድ ነገር ነው። እነሱ እያሰቡ ያሉት ምንድን ነው? እሱ አረሞች እንዳይበቅሉ እናደርጋለን ነው። አረሞች የተባሉት ምንድን ነው? ከኋላ አዲስ ሰዎች እንዳይመጡ እናደርጋለን። ከላይ ያሉትን አመራሮቹን እንመታና ከስር ማንም እንዳይመጣ እናደርጋለን የሚል እሳቤ ነው ያላቸው። ጲላዶስን ማታውቁ ከሆነ መምህራኖች ተማሪዎችን የሚያወጣው እሱ ነው። ኦልሞስት ቲክቶክ ላይ ያሉት አብዛኞቹን ያስተማራቸው እሱ ነው እና አሁንም ከ600 ምናምን ተማሪዎች በላይ ያሉት ከ600 በላይ ተማሪዎች እያስተማረ ነው። በቅተው መምጣት ስላለባቸው እየተማሩ ስላለ ነው። ያ ነገር ስለገባቸው እና መረጃው ስለደረሳቸው ነው። ይሄ እንግዲህ አስ ኢንዲቪዥዋል እየተሰራ ስለሆነ ነው። አሁን ግን ከ600 አይደለም የምንፈልገው 60 ሺህ ምናምን ተማሪ እንፈልጋለን ማለት ነው። ምክንያቱም ተቋማዊ እናደርገዋለን። አሁን 600 ተማሪ በግለሰብ ነው አሁን እያስተማረን ያለ ነው እያስተማረ ያለው ጲላዶስ። አሁን ግን ምንድነው ተቋማዊ ይሆንና 60 ሺህ 50 ሺህ ምናምን የሚማርበት ዩኒቨርሲቲ ይገነባል ማለት ነው። እንደዛ ይሰራል። ስለዚህ ምንድነው እናንተ ጠንካራ ሁኑ። ለሾርባ ብላችሁ አታለቅልቁ። እሱ ላይ ያሉ ሁኔታዎችን ተነጋግረናል። ቤተክርስቲያን እንዴት ነው የምታየው? ብርሃን ከጨለማ ጋር ህብረት የለውም እያለች እህቶቻችን እንዴት ነው እሱ መንዙማን እየከፈቱ እንደሚሰሩ እህቶቻችን ቤተክርስቲያን እንዴት ነው የምታየው የሚለውንም እሱንም ተነጋግረንበታል። ለቀልድ የሚያደርጉትም ከሆነ ነሰሰርሊ ንስሐ አባቶቻቸው ቅኖና ሊሰጧቸው ይገባል። ቄዳር ጥምቀትም ካስፈለጋቸው እንዲጠመቁ እንዲደረጉ ከአሁን በኋላ እንደዚህ አይነት በማይመስላቸው ላይ የሚቀልዱ በሃይማኖታቸው ላይ ቆራጥ ጽድት ያለ ኦርቶዶክስ ነው የምንፈልገው። ጽድት ያለ ነው የምንፈልገው። የሚያስበላን መሆን የለበትም። እንደ አጋጣሚ አስበልቶን ከነበረው ራሱ ክርስቲያን ነበረ ከ2 ቀን በፊት እና በዚህ ደረጃ እንድትገመቱም አትሁኑ። ካፊር ገንዘብ ከሰጡት የፈለገውን ያደርጋል ተብላችሁም እንድትገመቱ አታደርጉ። ጥንቃቄ አድርጉ። በተረፈ እህቶቻችን ጥንቃቄ አድርጉ። እንደዚህ አይነት ቪዲዮዎች ምሰሩ ትሬንድ አድርጋችሁ ምሰሩት ለአምላክሽ ጌታው ነኝ እኔ የሚል አካል አንተ ነብይ ነህ ብለው እኔ በምን አይነት ጭንቅላት እንደሆነ አይደል ነው። ምክንያቱም ሙሐመድ የነቢያቶች ሁሉ ጌታቸው እኔ ነኝ ብሎ ያምናል። የነቢያት ሁሉ ጌታቸው እኔ ነኝ፣ የመጨረሻው ነቢይ ኢየሱስ ነው ብሎ ያምናል። የኢየሱስ ጌታ እኔ ነኝ ብሎ ያምናል። ኢየሱስ መቶ ይሞታል እንደማንኛውም ተራ ሰው ነው ብሎ ያምናል። ከዛ ይሄንን እንደዚህ ብሎ የሚያምንን አካል አንተ ነብይ ነህ ብሎ መንዙማ መስራት በጣም ተነጋግረንበታል። እንደዚህ አይነት ሁኔታዎችም ከአሁን በኋላ ሜቢ ቤተክርስቲያን መግለጫ ልታወጣም ትችላለች። ምክንያቱም በንስሐ አባቶቻቸው በኩል እንዲጠየቁበት። በተረፈ ክርስቲያን ያዘጋጀኸው እንትንታለ የተወሰነ እነሱ እንዴት እንደው ሞክ እንደሚያደርጉ የተወሰነች ነገር የምትለኝ ነገር ካለ እሷ ላይ። እንደምን አመሻችሁ፣ እንደምን ቆያችሁን። እንኳንም እግዚአብሔር አምላክ ድምጻችሁን አሰማን። ያው ከዚህ በላይ ሌላ ምንም አንፈልግም። እውነት ለመናገር ዋናው የእናንተ ደህንነት እና የእናንተ ጤንነት ነው።
የእናንተ ሰላም መሆን ነው። እንኳንም እግዚአብሔር አምላክ ድምጻችሁን አሰማ። ያው በየሶሻል ሚዲያው ከሚታየው ነገር ያው በጣም እጅግ አስቸጋሪ ነገር እንደነበረ በፌስቡክም ይሁን በቲክቶክ በዩቲዩብም ትንሽ አስቸጋሪ ነገሮች ነበሩ። ያው ብቻ የታለፈው ነገር ታልፏል። ያው ወንድም እህቶች እንግዲህ ህብረታችን የሚታየው አሁን መሆኑን በዚሁ አጋጣሚ ልብ ልንል ይገባል። እንግዲህ ዞሮ ዞሮ የሁሉ ነገር የደረሰው ለምንድን ነው? ለዘመናት ተቀብሮ የነበረው ሴራ፣ ለዘመናት ተቀብሮ የነበረው ዓላማቸው ሁሉ ስለወጣባቸው አሁን የመጨረሻው ሰዓት ስለሆነ ስለፈነዳባቸው እንግዲህ በእንደዚህ አይነት መልኩ የግድያ አዋጅ እና የግድያ ዛቻ በማድረግ እህት ወንድሞቻችንን እንደዚህ በማሳደድ ላይ የሚገኙ ሙስሊሞች በዚሁ አጋጣሚ እንግዲህ ስርዓትና አደብ ብትይዙ በጣም የተመረጠ ይሆናል ማለት ነው። እንግዲህ ይህን ነገር አስቀድሞ ማን ነው የጀመረው ከተባለ ግልጽ ነው። አስቀድሞ ከዘመናት በፊት ከ10 ከ20 ዓመት በፊት ሃይማኖታችንን መስጊድ ላይ ቁጭ ብሎ የሚያስተምረው የዚህ ሁላ ፈርቀዳጅ የሆነው አቡ ሀይደር እንደሆነ ይታወቃል። አምላካችን ክርስቶስን በመስጊድ ላይ ቁጭ ብሎ ሲሳደብ እንዲሁም ስለሱ ስለ መጽሐፍ ቅዱስ ሲናገር ሲያጥላላ ሲያጠላሽ እንደነበረ እናውቃለን። ለዘመናት እንግዲህ ፈርቀዳጃቸው እሱ እንደሆነ በዚሁ አጋጣሚ ልታውቁት ይገባል። ስለዚህ ተጠያቂ ሊሆኑ የሚገባቸው አካላት ከሱ ይጀምራሉ ማለት ነው። ነገር ግን እንግዲህ ክርስቲያኖች ላይ በእንደዚህ አጋጣሚ የሚደረጉት ስደቶች ምንድነው? ሚስማር በተመታ ቁጥር ይጠነክራል አይደል? ልክ ክርስቲያንም እንደዛው ነው። ክርስቲያኖችም ደግሞ በዚሁ ልክ እንደ ሚስማር በተመታን በተገፋን በተሰደድን ቁጥር እንጠነክራለን እንጂ በዚህ አጋጣሚ በእንደዚህ አይነት ተልካሻ ሁኔታዎች መቼም ቢሆን ይሄን ነገር ልታስቆሙ እንደማትችሉ በዚሁ ልታውቁት ይገባል። እንግዲህ ሌላው ምንድነው? የቀረበው ሀሳብ ነው። ኑና ሞግቱን እና ሀሳብን በሀሳብ ተሟገቱ ነው። ቁርአናችሁ፣ ሀዲሳችሁ እንዲሁም መጽሐፍቶቻችሁ ይሰድቡናል። ነብያችን ብላችሁ እናንተ ቀኑን ሙሉ ስትዘምሩለት የምትሉት ነብያችሁ ይሰድበናል። ኑ ለምንድን ነው ያ እንደዚህ የሆነው? ኑ እንወያይ ተብላችሁ የቀረበላችሁን ሀሳብ በሀሳብ ከመሞገት ይልቅ እንግዲህ እንደዚህ አይነት ነገሮችን መርጣችኋል። ስለዚህ በዚህ አጋጣሚ ለሙስሊሞች ራሳችሁን እንዲፈትሹ ራሳችሁን እንድታውቁ ምን ላይ እንዳላችሁ ምን ላይ የቆማችሁበት አለት የት እንደሆነ ሙስሊም እህት ወንድሞች በዚሁ አጋጣሚ ራሳችሁን ልጠይቁ ይገባል ማለት ነው። እንግዲህ እኔ ላሳያችሁ የፈለግኩት ምንድን ነው ከራሳቸው ከሙስሊሞች እነዚህ እንግዲህ ከሚያስተምሩ ማለት ነው ሶሻል ሚዲያ ላይ በጣም ታዋቂ ከሆኑ ሙስሊም አስተማሪዎች እንዴት አምላካችን ላይ የሚያላግጡ አምላካችን ላይ አፋቸውን የሚያላቀቁ የሚጸዳዱ እንደሆኑ የተወሰኑ ቪዲዮዎችን ላሳያችሁና በዛም ተምራችሁ እህት ወንድሞች እንግዲህ ህብረታችሁን አጋርነታችሁን እንድታሳዩ እነዚህ አካላት እስከ ህግ ድረስ እንዲቀርቡልን እንጠይቃለን። እስከ ህግ። ስለዚህ እሱን ተከታትለን ወደ ሌላ እንሄዳለን ማለት ነው። ኦኬ፣ ትልቁ ላይ ማድረግ ብችል በነገራችን ላይ ኦርቶዶክስ ሃይማኖት እውነት እንኳን ቢሆን ሰው አይቀበልላችሁም እና ከትንሽ ጊዜ በኋላ ኢንሻአላህ ትባላችሁ ነገር አላህ ያጥፋችሁ ነው። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። አምላካችንን በዚህ ልክ የሚናገሩ በዚህ ልክ የሚሳደቡ አፋቸውን የሚያላቅቁ እንደሆኑ እንድታውቁት ይገባል። አንድ እኛ የተሳደብንበትን ወይም ደግሞ እፎይ የተሳደበበትን አንድ እንደዚህ በመረጃ ማውጣት የሚችል ሙስሊም አለ? አንድ። ስለዚህ እንደዚህ አይነት አፋቸውን የሚያላቅቁ ሙስሊሞች የሙስሊም አስተማሪዎች ራሳቸውን እንዲቆጥቡ ለህግ እንዲቀርቡልን እንፈልጋለን። እግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ሰፈረ። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም እግዚአብሔር ባለጌ ነው። አምላካችሁ ባለጌ ነው። እግዚአብሔር ብልት ይለካል። በዚህ ልክ ነው የሚናገሩት አምላክን፣ በዚህ ልክ ነው የሚናገሩት ፈጣሪ። ባለጌ መስተክል ባለጌ እግዚአብሔር ባለጌ ምሬ መርጦ ያው ኢየሱስ ራሱ በግ ነው። በእርግጥ ልክ ነው፣ በግ ነው። ያው የበግ ደግሞ መለሳችሁ እናንተ በግ ናቸው። አምጣ ዝሙቱ አይደለም ይሄ አስወጣው። ይሄንን ባለጌ ዝሙቱ አይደለም። አንተ ባለጌ ደደብ የመጨረሻ ውሻ ነህ አንተ እኮ። እኔ ልክ ነግሬሃለሁ ቴሌግራም ላይ ስርጥረት ነገር የመጨረሻ። እሺ ኡስታዝ እናመሰግናለን። ኡስታዝ እናመሰግናለን። እውነት ይሄ ነው
የዛሬ 8 ዓመትም ስትሳደብ ነው ማለት ነው። አንተ ራስህን ልክ ዲቤተር አድርግ ትቆጥራለህ። እሺ እናመሰግናለን፣ እናመሰግናለን አብዱል ማማዬ አንቺ የሸርሙጣ ልጅ የሸርሙጣ ልጅ የሸርሙጣ ልጅ ሪከርድ ደግሞ ተነፋ የሚለውን ትክዳ ከፈለግ ከሆነ ብላለሁ። ክርስቲያን እኔስ ራፍሊ እንትን ለማለት ያህል ነው። በእርግጥ አምላክን ልሽቀጥል ክርስቲያን አንድ ይህን ላሳይና ይቺ ትንሽ የተወሰነች ነች ላሳይና ይበቃል። ያው ባይዞ እንዳለ ሁሉም አጸያፊ በጣም ነው የሚያስጠላው። አይደለም ከሃይማኖት አስተማሪዎች ይቅርና ከተራ ከግለሰብ ከሰፈር ዱርዬ እንኳን የማይጠበቁ ንግግሮች ናቸው። ሁሉም አጸያፊ ነው፣ ግን ምንም ማድረግ አንችልም። ከበቀትስ ጋር እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይህንን በወንጀል እርግጥ ይህንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። ስለዚህ በዚ አጋጣሚ መጽሐፋችሁ መከሰስ አለበት። በዚህ ልክ ነው። አንድ ላሳይና ግለሰብ እፎ የተባለ ግለሰብ የመሳሰሉት መሰሎቹ ኢትዮጵያ ላይ እንደ ልባቸው በኢስላም ሲጫወቱ እኛ ስንጮህ እነዚህ ሰዎች እጃቸውን ያገኙ ስንል ከጎናችን የማትቆሙ ስለምንድን ነው? ይህን ያው የአንተ አምላክ ኢየሱስ ለአንድ ሰዓት ያክል ደስ አይልም። በቃ ዞሮ ዞሮ በቃ ቀጥሉ። እፎይ ያ እንግዲህ የሰው ነው አሁን እኔን ሊተች የሚሞክረው አምላክህ እንደዚህ ያደርጋል እያለ የሚል እንግዲህ የመጀመሪያው እግዚአብሔር ሕፃናትን ዲስቨርጅን አድርጎ ደም በደም ያደርጋል። አምላካችሁ ሴቶችን ሕፃናትን ዲስቨርጅ እያደረገ ደም በደም ያደርጋል፣ መጽሐፋችሁም በሕግ ሊጠየቅ ይገባል የሚሉ አካላት ናቸው መልሰው ይህንን የእኛ እንዲህ ነው አረዳዱ እንዲህ እያላችሁ እየሰደባችሁን ነው፣ የእናንተ ጽሑፍ ግን እንዲህ ይላል ስንላቸው ተሰደብን ብለው የሚሉት እነኛ አካላት ናቸው። ኤኒዌይስ ግን ምንድነው እሱ እንኳንም መቱን፣ እንኳንም ገፉን፣ እንኳንም ተናገሩን። ሁሉም ካሁን በኋላ እስልምና ላይ የሚሰራበትን ጊዜ እንናፍቃለን። ሁሉም ሰው አሁን ከፕሮቴስታንቱ ጋር እንደሚሰሩት ከእስልምና ጋር ይሰራል ማለት ነው። ከእስልምና ጋር ይሰራል። እኔ እፎይ ይባላለሁ። ብገለኝ እንጂ ሌላ ምንም አታመጣም። ብገለኝ እንጂ ምንም አታመጣም። ስጋን የሚገሉትን አትፍሯቸው ብሎናል ክርስቶስ። ቀኑን ሙሉ ስለ አንተ እንገደላለን ይላል ቅዱስ ጳውሎስ። እኔ እፎይ ነኝ። ሞያሌ ጅጅጋ ምናምን ብላችሁ አትበሉት። ከአሁን በኋላ እንሰራለን፣ በደንብ እንሰራለን። ብዙዎች ይሰራሉ። ስለዚህ ምንም እንሸበረው የለም፣ ምንም እንፈራው የለም። ግን ሰላምን ከመናፈቅ የተነሳ ሀገሪቷም ላይ ምንም ነገር እንዲፈጠር ካለመፈለግ የተነሳ ለሌሎችም ጦስ እንዳይሆን ካለ የተነሳ ጸብ ባለበት አንገኝም። ስራችንን ግን እንሰራለን። የተሻሉ ስራዎች ይሰራሉ እና እንደዛ ነው። መምህሮች እንኳን ደህና መጣችሁ። አይ ቲንክ በቅድመ ተከተል ሊድ ይመስለኛል። መምህር ብርሃኑ እንኳን ደህና መጡ።